ነው። ሶስታችንም በቃ ሱሰኛ ሆነናል። የኔን ታዩ ግን እሷ 3 ወሯ ነው ግን በ3 ወር ሱሰኛ ሆናለች አሁን ላይ እና ያለው ሁኔታ በጣም ከባድ ነው። ስሜታችን ወረድ ካለ እሱ ሴክስ እያደረገ ስሜታችን የሚቀዘቅዝ ከሆነ ይገርፈናል። ይሄን የሚያክል ነገር ነው ማህፀንሽ ውስጥ ተቀርቅሮ ሐኪም ቤት አትሄጂም ምናምን እያለሽ የነበረው ሲገባ ልክ እኔን ልብስ ለብሼ እንኳን ላየኝ አይፈልግም። የግድ በቃ ራቁቴ እንድቀመጥ ነው የሚፈልግ። ምንም ሳለብሽ ያው ምንም ነገር ሳላደርግ ራቁቴን ተቀምጬ እንድጠብቀው ነው የሚፈልግ። ተበልተለኛ መውጣት ነው የምንፈልገው። በቃ ከዚህ በላይ የታባሽ የምትወጪ በቃ የታባሽ ይበቃል። ነገር አስጠልቶናል። ከአቅማችን በላይ ሆኗል። ምኑ ንገሪኝ እስቲ ምኑ? ህይወት ያለ ፍቅር ምንም ናት። ሰላም ውድ የዩቲዩባችን ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ይህ አዳኝ የተሰኘው ፕሮግራሜ ነው። እንግዲህ ዛሬ ከስቱዲዮ ወጣ ብያለሁ። የሶስት ሴቶች መኖሪያ ቤት ውስጥ ነው የምገኘው። ያው እንግዲህ ደውለውልኝ ከቤት መውጣት እንደማይችሉ ነግረውኝ ነው እዚህ የተገኘሁት። ታሪካቸው በትንሹም ቢሆን አጫውተውኛል፣ በስልክ ጫፍጫፉ ነግረውኛል። ግን እንደሰማሁት ከሆነ በጣም ዘግናኝ ታሪክ ነው የሰማሁት። ከቤት መውጣት አይችሉም ምናምን። ስለዚህ እስቲ ከነሱ አንደበት ደግሞ ብንሰማው ይሻላል ብዬ ያው ካሜራዬን አብርቼ ለእናንተ ላደርስ ተዘጋጅቻለሁ። እስቲ ወደ እነሱ። ሰላም እንዴት ናችሁ? እስቲ ራሳችሁን በየተራ አስተዋውቁልኝ። እሺ እኔ ሜላት እባላለሁ። የግዛቸው ሚስት ነኝ። ማለት የመጀመሪያ ሚስቱ እነሱ ሚስቶቹ ናቸው። ሶስታችንም የሱ ሚስት በአንድ ባለቤት ነው የምትጠሩት? አዎ እሱ ነው ባላችን የሶስታችንም ማለት ነው። እሺ ቀደም እንደነገርኩሽ ስሜ ሜላት እባላለሁ። የግዛቸው ሚስት ነኝ። መጀመሪያ ታሪኬን ስነግርሽ ከአመጣጡ የክፍለ ሀገር ልጅ ነኝ እና ከክፍለ ሀገር የመጣሁት ለስራ ነበር እዚህ እና ሁኔታዎች እንዳሰብኳቸው አልሆኑም። በጣም ከባድ ነበር ለኔ። አረብ ሀገር ሄድኩኝ። በቃ እዚህ ሁኔታዎች ምናምን አስተካከልልኝ ሲል ወደ አረብ ሀገር ሄጄ አረብ ሀገር 1 አመት እዛ ቆይቻለሁኝ። ግን ስመጣ ያሰብኩትን ያክል ብር አልያዝኩም። የሰው ሀገር በጣም ብዙ ተቸግሬ ተሰቃይቼ በጣም ብዙ ነገር ሆኜ ነው እዚህ የመጣሁት። ልክ ስመጣ በጣም በከፋኝ ጊዜ ባዘንኩኝ ጊዜ ያገኘሁት ሰው ነበረ እና ለኔ በጣም ጥሩ ሰው ነበረ። በገንዘብ ሳፖርት ያደረገኝ ነበር። ከኔ አልፎ ቤተሰቦቼን ያግዝልኝ ነበር። ቸገረኝ ምናምን እንድለው አይፈልግም። የገንዘብ ችግርም የለበትም እና ለኔ ያለው ነገር ጥሩ ነበረ። በቃ ለኔ የሚሰጠኝ ክብር ምናምን እንክብካቤው ሁሉ ይበቃኝ ነበረ። በጣም ደስ የሚል አይነት ነበር። ከዛ ከብዙ ጊዜ በኋላ ለትዳር እኔም ወደ ትዳር እሱም ወደ ትዳር በሚለው አስበን የትዳር ጥያቄ አቀረበልኝ እና ካገባሁት በኋላ ደስ የሚል ነገር ነበረ። የመጀመሪያዎቹ ጊዜያቶች ደስ ይላሉ። እንዳልኩሽ ለኔ ያለው ክብርም ይለያል እና እኔ ስገባ ሌሎች ሴቶች አልነበሩም። እኔ ነኝ የመጀመሪያ ሚስቱ ነኝ እና ስራ ቆይቶ በመጣ ቁጥር ግን ጫና ነበረ እኔ ጋር። ምን አይነት ጫና? ለሴክስ የሆነ የሴክስ ጥም የሚባል አይነት በጣም የተለየ ነው። እኔ እሱ አላቅም ብቻ መጀመሪያ አዲስ ተጋቢዎች ስለሆነን ይሆናል ብዬ ነበር የማስበው። ሁኔታዎችን በዛ መንገድ ነበር የማስበው። ከዛ ግን ጊዜ ከጊዜም ሲሄድ እየጨመረ ቀን በቀን ሁሌም ሴክስ አለ። ከዛ ጥማቱ እየጨመረ ነው የሚሄደው። ብዙ ነገሮች አልመቻችልኝ አሉ። ያው እንደምታየው እኔም እየደከምኩ ሄድኩኝ። በእድሜም ገና ልጅም ስለሆንኩኝ ብዙ ነገሮችን መቋቋም አቃተኝ። ከዛ በኋላ የሆነ ሰዓት ላይ አንቺ ደክመሽብኛል ብሎ ሁኔታዎች እንዳልኩሽ ቀን በቀን ሴክስ ካደረግሽ ሰውነትሽም ይደክማል። በብዙ ነገር ጥሩ አትሆኝም፣ አቅምሽም ይደክማል። ከዛ በላይ ደግሞ ያው በጤናም ላይ እክል ይኖረዋል እና ሁለተኛ ሴት አመጣ። አንቺ እያለሽ ቀን በቀን ነው ሴክስ የምታደርጊው ከሱ ጋር? አዎ ቀን በቀን ስራ ቆይቶ ሲመጣ የሚበላ የሚጠጣ ነገር ትዝ አይለውም። ሴክስ ማድረግ ብቻ ነው ደስ በቃ ትዝ የሚለው እሱ ነው። እኔን ካየኝ ሴክስ እና በጣም የሚያስጠላ ባህሪ ያለው ሲገባ ልክ እኔን ልብስ ለብሼ እንኳን ላየኝ አይፈልግም። የግድ በቃ ራቁቴ እንድቀመጥ ነው የሚፈልግ
ራቁት ምንም ሳለፍሽ? ያው ምንም ነገር ሳላደርግ ራቁቴን ተቀምጬ እንድጠብቀው ነው የሚፈልገው። እና እንዳልኩሽ ከጊዜ መደጋገም ሲሆን እኔም እየደከምኩ መጣሁኝ እና ሴት አመጣ። ማን ነች አልኩት። ሚስቴ ነች አለኝ። እሷም እንዳንቺ ሚስቴ ነች። አልነገረሽም እንደሚያመጣ መጀመሪያ? አይ አልነገረኝም። ከዛ ሚስቴ ነች። እኔ ምን ነኝ ስለው አንቺ ሚስቴ ነሽ እሷም ሚስቴ ነች አለ። ከዛ አልገባኝም አልኩት። አንቺና እኔ ሁሌ ሴክስ ስለምናደርግ አንቺ ደከምሽብኝ፣ የሚያግዝሽ ሰው ያስፈልጋል ብዬ ነው ያመጣኋት አለኝ። እና ያኔ ነው እሷን የሚያወኳት እሷን ማለት ነው። ያው እንዳነገረችሽ ነው ሁኔታው በጣም ግር እንደሚልሽ ይገባኛል። ምክንያቱም ይሄ ከተለመደው ነገር ውጭ ነው። በጣም ከባድ ነገር ነው። ቀላል ነገር አይደለም ማለት እኛ እዚህ አንቺን ጠርተንሽ ምናምን ልናወራሽ ስንፈልግ ቀላል ነገር ሆኖ ታይቶን አይደለም እዚህ ጋር አንቺን እያናገርንሽ ያለ ነው። ግን የምናማክረው የምናዋየው ሰው ስላጣን ነው ማለት እኛ ሶስታችን ከአቅማችን በላይ ስለሆነ ነው። እሺ ቀን እንዲያዝ ላድርግሽና ይቅርታ። ያው እሷም ነግራናለች እንዴት እንደተገናኙ ምናምን ከሱ ጋር። አንቺስ እንዴት ነው ያገኘሽው? ግንኙነታችሁ ምን አይነት ነበር? ከዛ በፊት ባለትዳር እንደነበር ታውቂ ነበር? እስቲ በእርግጥ እንደ እሷ አይደለም የኔና እሱ ግንኙነት። እኔ የቡና ቤት ሰራተኛ ነበርኩኝ እና በዛ ሁኔታ ነው እኔና እሱ የተገናኘ ነው ማለት። እኔ እዚህ ነገር ውስጥ እዚህ ስራ ውስጥ ስገባ የነበረኝ ነገር በጣም አስቀያሚ ነገር ነበረ። ክፍለ ሀገር ነው ተወልጄ ያደግኩት። ቤተሰብሽን ለመቀየር ወደዚህ ከተማ አሪፍ ነው ተብዬ መጣሁ እና እዚህ ነገሮች እንዳሰብኩት አልሆነም። ማለት የሰው ቤት ውስጥ ገብቼ እየሰራሁ በጣም ብዙ ጫና ነበረው። ደሞዝ አይከፈለኝም ምናምን ነበር እና በጣም ብዙ ግፊት ነበረ። ሰው ቤት አጋዥ ሆነሽ ተቀጥረሽ? አዎ ተቀጥሬ ሰርቻለሁ። ማለት በዚህ እድሜ በጣም ብዙ ነገር ነው ያየሁት እና በሰው ግፊት በጓደኞቼ ምናምን እና ደግሞ እዛ ግቢ ውስጥ በምሰራበት የመጀመሪያ ቤት ውስጥ በምሰራበት ጊዜ በጣም ብዙ ነገር ነበረ። በጣም መጥፎ ነገር ነበረ። ባለቤቷ ያሰሪ ባለቤት በጣም ብዙ ነገር አይነት ጫና ያደርስብኝ ነበረ ሰዓቱ ማለት ነው። እና በቃ ሲመረኝ ወጣሁኝ እና ለሀገሩም አዲስ ስለነበርኩኝ ደላላ ምናምን ሳናገር ቶሎ መቀየርና ቤተሰብሽን መርዳት ከፈለግሽ እዚህ ቢዝነስ ውስጥ ግቢ ነው ያለኝ። ደላላ ነው የሚልሽ? አዎ። እና በቃ ማለት የታየኝ ቶሎ እንትን ማለቴ ነው ማለት ተለውጬ ሌላውን ቤተሰብ መለወጥ ነበረ። ደግሞ ወደ ከተማ ስትመጪ እዛ ያለው ሰው ምንድነው የተስተካከለ ነገር የሚጠብቅሽ ነው የሚመስላቸው። አንቺን ሊረዳሽ የሚችል ማንም ሰው የለም አብሮሽ ከሌለ ሰው ማለት ነው። እና በቃ እዚህ ነገር ውስጥ ገባሁኝ። በጣም ከብዙ ወንዶች ጋር ምናምን ነገር እወጣለሁ ምናምን ነገር በቃ ማለት ይከፍሉኛል። ቤት ውስጥ ተቀጥሬ ያላገኘሁትን ገንዘብ በደንብ አገኛለሁ። ምክንያቱም ለትንሽ ደቂቃ የዚህን ያህል ክፍያ ማግኝ ከሆነ ከራሴም አልፌ ቤተሰቤንም እረዳለሁ ብዬ ስላሰብኩኝ ተስማምቼ ገባሁበት እና በዛ ሁኔታ ውስጥ እያለሁ ነው የተዋወቅነው። እና ማለት ለእኔ ባለትዳር ሆነ አልሆነ ምንም ጉዳይ አይደለም። ማለት እኔን ክፈለኝ ምንም አይነት ማንም አይነት ወንድ ቢሆን ለእኔ ችግር የለብኝም። ታውቂዋለሽ እንደዚህ አይነት ነገር ውስጥ ያለው ገንዘብ ከተሰጠሽ ምንም ነው የምትሆኝ። በዛ ሁኔታ ውስጥ ሁኜ በጣም በቃ ይለይ ነበር እሱ ማለት ነው። ማለት እንደ ሌሎች ወንዶች አይደለም ምናምን ነገር ለገንዘብ ደግሞ የማይጨነቅ ወንድ ነበርና እኔ ከሱ ጋር በመወጣበት ጊዜ ባለትዳር ምናምን እንደሆነ ነግሮኛል። እና ወደዚህ ቤት ከመምጣቴ በፊት ምን ይለኝ ነበረ፣ ባለቤት እየደከመሽ ነው እንጂ እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም ነበር ምናምን ይለኛል። እና ምንድነው መፍትሄው ምናምን ነገር ስለው ለዛ ነው እንደዚህ ምናምን ነገር እና ገንዘብ የሚሰጠኝ ከሁለት ከሶስት ሰው ጋር የምወጣበትን እጥፍ ነው በአንድ ጊዜ እሱ የሚሰጠኝ። ከዛም በኋላ እኔም ማለት ከብዙ ወንዶች ጋር የምወጣውን ነገር አቁሜ እሱ እንደዚህ የሚከፍለኝ ከሆነ ማለት ለሱ የሱ በቃ ተቀማጭ በሆነ ብዬ አሰብኩኝ ማለት ነው።
እዛ አናገረኝ። ከሱ ነበር መጀመሪያ በእርግጥ አስቦ የመጣውና ሳስበው እኔ እዛ በብርድ ሰውነቴ እየጠበጠበኝ የማቃጥለውን ጊዜ እዚህ በተመቻቸ ህይወት ለምን እንትን አልልም ምናምን ብዬ ተስማማሁ። በእርግጥ እሱ በቃ አብረን እንኑር ነው ያለኝ። ማለት አንቺ እንደዚህ ከምትሰቃይ እኔ የምትፈልጊው ነገር አደርጋለሁ፣ ህይወትሽ ይስተካከላል፣ ባለቤቴም ስለደከመች አብረን እንድንሆን ነው የምፈልገው። እኔ ደግሞ እንደዚህ አይነት ነገር በጣም ስለሚያስደስተኝ ያው አንቺ ምናምን ነገር ብሎ ነው እንትን ያለኝ። ባለቤት እንዳለው ነግሮሻል ማለት ነው? መጀመሪያው ጭራሽ ቤት ከመግባቴ በፊት ነው የማውቀው። በምንወጣበት ሰዓት ነው መጀመሪያ የነገረኝ። ያው በእርግጥ እሱም ያለኝ ምንድነው እሷ ስትደክም ነው እንጂ ሌላ ሴት ጋር መውጣት ፈልጎ አልነበረ። እና ከዛ ተስማማ ምናምን መጣው። ስመጣ ትንሽ በጣም ማለት ትንሽ አይደለም ትልቅ የሆነ ምንድነው ግብ ነበረ። ማናት ምናምን ነገር በእርግጥ ለሷ ይከብዳል። ልክ ናት። አዎ ግን ምንድነው እኔ ምንም አይመስለኝም፣ ምክንያቱም የኖርኩት ነገር ስለሆነ ምንም። ግን በሷ ቦታ በሆነ ኑሮ ደግሞ እኔም ከሷ በላይ ሊሆን ይችል ነበረ። ከዛ ካልፈለግሽ መሄድ ትችያለሽ ምናምን ነገር አላት እሷ። እኔ ደግሞ በሰዓቱ የመሰለኝ እሷ እያለች አልነበረም። ማለት የሆነ ቤቱ ምናምን ከተለማመድኩ በኋላ በቃ ከሷ ጋር ምናምን የሚለያዩ ምናምን አይነት ሁኔታ ነበረ የመሰለኝ። ግን እንደዛ አልነበረም። እሷንም እኔንም ነበር የሚፈልገው። ከዛ ሁኔታው ቀስ በቀስ ምን እየሆነ መጣ፣ ተለማመድን ሶስታችን። እሷም እኔም እሷን እሱ ምናምን ነገር በቃ ይሄ ምንድነው ቋሚ ሚስቶች ሆንን። ሲጀመር እሷ መጣች ማለት ነው? ከስንት ጊዜ አንቺ ከገባሽ ከስንት ጊዜ በኋላ እሷ መጣች? ልዩነት ያለው ይመስለኛል 3 ወር ምናምን። እሺ አንዴ ላስቆመሽ እና ደግሞ ወደ እሷ እንሂድ። እሺ ወደ አንቺ ስመጣ ደግሞ ያው እነሱ የነገሩንን ተምሻል። የመጀመሪያ ሚስቱ ያው ደክማብኛለች በሚል ነው እሷ ጋር መሄድ የነበረው። አንቺን ሲያመጣ ከእሱ ጋር ምን አይነት ግንኙነት ነበራችሁ? ትውውቃችሁ ሴት ነበር? ያው የኔ ታሪክ ከነሱ ለየት የሚያደርገው ነገር እኔ የዚህ ነው ተወልጄ ያደግኩት። አዲስ አበባ ልጅ ነኝ። ለቤተሰቦች አንድ ብቻ ነው፣ እኔ ብቻ ነኝ። ያው አንድ ልጅ ነኝ። ከቤት ቀብጠሽ ነው የምታድጊው። እድጌ ደስ የሚል አስተዳደግ ነበር ያደግኩት። ወደ እሱ ህይወት የመጣሁት ቤተሰቦች ከሞቱ በኋላ ነው። ያው ቤተሰቦች ልክ እንደዛ ቀብጥ ያደጉ ቤተሰቦች የሞቱብኝ ህይወት ከበደኝ። ያለ እነሱ መኖር በጣም ከባድ ነበረ። ራሴን በራሴ ማስተዳደር ነበረብኝ። ንብረታችንን ጠፋ። በዛ መሀል ነበር እሱን ያገኘሁት። ከዛም በቃ እኔ ከዚህ በፊት እንደነበርሽ ህይወት አድርጌ እንከባከብሻለሁ፣ ላግባሽና እኔ ጋር ኑሪ፣ በቃ ምንም ሳይጎድልብሽ። የተዋወቃችሁ እንደዛ ከማለት በፊት አንቺ እና እሱ በምን አጋጣሚ የተዋወቃችሁ? ያው ቤተሰቦች ከሞቱ በኋላ የተለያዩ ስራዎችን መስራት ጀምሬ ነበርና ስራ ላይ ነው የተገናኘነው ከእሱ ጋር። በስራ አጋጣሚ ነበር እሱን ያገኘሁት። ከዛ ያው አወራን፣ በደንብ ተግባባን፣ እንደዋወል ምናምን ጀመር። ከዛ በቃ ስነግረው ያለውን ህይወት ምናምን የነበረውን በፊቱን ያውኑ ሳጫውተው በቃ እኔ ልንከባከብሽ እንደ ቤተሰቦችሽ እንደነበሩ ህይወትሽ ላደርግልሽ እና ወይም ከኔ ጋር ኖር ያለ ሚስት ኖሮ አይኖሮ አላውቅም ነበረ። እኔ ምንም ማውቀው ነገር የለኝም። ያኔ ብቻ ለእኔ ታየኝ ልክ እንደዛ አሁን ያድኩ ልጅ አሁን ከምሰቃይ እሱን አግብቼ የተሻለ ኑሮ ከምኖር ብዬ ነው ያሰብኩት። ምክንያቱም ቤተሰቦች ጋር ስኖር አንድ ልጅ ነኝ፣ ቤት ነኝ ብቻ ነኝ። በጣም ነበር የሚንከባከቡኝ። በቃ ቀብጬ ነው ያደግኩት። እነሱን ካጣሁ በኋላ ደግሞ ስራ ሰርቼ ቤተሰብ ራሴን እንዴት ነው ማስተዳደር የምችለው? በጣም ነበር የከበደኝ። በዛ ላይ ኑሮውን የሚከፈልሽ ደሞዝና ኑሮ አይመጣጠንልሽም እና በጣም ከባድ ነበረ። ግን እሱ የኑሮ ደረጃው የተሻለ ስለነበር ምናምን ነገረኝ። በቃ አሰብኩትኝ ለምን አግብቼው ጊዜ የተሻለ ኑሮ አልኖርም፣ የነበርኩበት ወደ ነበርኩበት ለምን አልመለስም ብዬ ተስማማሁ። ተስማምቼ ወደ ቤት ስመጣ ግራ የተጋባው ነገር ነበረ። አልነገረሽም? ሁለት ሴቶች ቤት አገኙ። እነሱ ተላምደውት ነበረ። በቃ እኔ ስመጣ ከምንም አልቆጠሩትም። እኔ ግን ግራ ገባኝ። ሁሉ ምንድን ነው ብዬ ማሰብ ጀመርኩኝ።
እነሱ ተላምደውታል። በቃ ያለው ነገር ሰልችቷቸዋል። ምክንያቱም የመጀመሪያ ሚስቱ ሁለተኛውን ሲያመጣ ግራ ተጋብታ ነበር። ግን ሁለተኛ ሶስተኛ ላይ ሲመጣ በቃ ለመዱትኝ። ማለት የሚያደርገው ነገር በሁለታቸውም መርካት አልቻለም። ለዛ ይመስለኛል እኔ ስመጣ ምንም አላሉ። እኔ ግን ትንሽ ግራ ገባኝ። ተወዛግብሽ ማንም አልነገረሽ? ይገባሻል ምንም ሳታውቂ ቤት ስትመጪ ሁለት ሚስት ቤት አስቀምጦ በቃ ግራ ነበር የገባኝ። ግን ምንም በቃ ለኔ የሚያደርገው እንክብካቤ ምናምን ስለያዘ እኔም ተቀመጥኩ እና ቀን ከቀን ያለው ነገር ግን የከፋ ሆነ። እኛ ልክ ቤት አንወጣም፣ እንደ እስረኛ በይን ቤት መውጣት አንችልም። እዚሁ ተቀምጠን ነው የምንውል። ቤት ውስጥ ምንም የሚጎል ነገር የለም። በገንዘብ ደረጃ በጣም ገንዘብ የሚሰጠን ነው። ወጥን እንኳን መግዛት ባንችል ዕቃ ሙሉ ነገር ምንም የሚቸግረን ነገር የለም። ከቤት ሁሉ ነገር ይደረግልናል። በቃ እኛ እርስ በራሳችን እንድንጣላ የሚያደርገን ነገር የለም። ደግሞ የእሱ ችግር አንድ ስለሆነ ያንን ችግሩን ተላምደ ነው እንዴት ቀን ከቀን በቃ መፍትሄ ፍለጋ ላይ የሚኖር ነው እሱ። ስራው መጣም ሲሄድም ሲመጣም በቃ ከምግብ ይልቅ ለሱ ምግቡ ሴክስ ነበርና ከባድ ነበር ለኛ። በርግጥ ይሄ ተፈጥሯዊ ነገር ነው፣ ግን ደግሞ ሲበዛ እኔ እንጃ ከመጠን በላይ ነው። እረፍት የለንም። እሱ ወጥቶ የሚወጣበት ሰዓት ለኛ ይናፍቀናል። በቃ ምክንያቱም እሱ ሲወጣ ነው እረፍት የምናገኘው። እሱ ሲወጣ መቀመጥ እንችለው። በጣም ከባድ ነው። አዎ በጣም ትክክል ነች። እኔ በጣም የሚገርመኝ ነገር ምን እንደሆነ ታውቂያለሽ? የለመድነው ነገር አይደል እንዴ? እኔ በጣም የሚገርመኝ ነገር ለሴክስ ያለውን ፍቅር እናውቃለን፣ ለሱ ያለውን ግን እንደዛም ሆኖ እንደዚህ እያሰቃየን ሶስታችን ተቀምጠን ከመጣ ምንም ጥያቄ የለውም። አንዳችን እንኳን አናርፍም። ሶስታችንም ነው ገቡ አውልቁ ነው ቀጥታ የሚለው ነገር ማለት ነው። አዎ ሶስታችን። የሚገርምሽ ነገር ልክ ሴክስ ሲያደርግ እኔ ጋር ከሆነ ሴክስ የሚያደርገው እነሱ አያርፉም፣ ራቁታቸውን ተቀምጠው ነው የሚጠብቁት። ፕላስ ደግሞ የሆነ ሰው ሰራሽ ምናምን አላ ብልት የሚመስል ነገር እሱን ይዞ ሁለቱንም ሶስታችንንም ያሰቃየናል። ግን እንደዛም ሆኖ ሶስታችንም ሰው ሰራሽ ነገር ነው እንጂ ሶስታችሁም እንትን ትላላችሁ፣ አውልቃችሁ ነው የምትተኙት። ምንም ነገር አለብሱ እና በምን መልኩ እኔ በጣም ዝገነ ነገር ነው። ግን ይሁን እስቲ ነገር ማለት ገፋፊ ነገር ነው። መጀመሪያም ብዬሻለሁ እኛ ከአቅማችን በላይ ስለሆነ ነው እዚህ ጋር አንቺን እንደዚህ አይነት ነገር ውስጥ ብናስገባሽ የፈለግነው። የእሱ ይለያል ማለት እኔ በጣም ብዙ ወንዶችን አውቃለሁ እና ያው ከነበርኩበት ቢዝነስ አኳያ ማለት ነው እና ይለይ ነበር እሱ ማለት ነው። ይሄ ወንድ ሁላ ኢነርጂ አይጨርስም። እኔ በጣም የሚገርመኝ ነገር ኢነርጂ ከየት እንደሚያመጣ አላውቅም። እኛ ሙተን በቃ መንቀሳቀስ አለ መተንፈስ አቅቶን እሱ አያውቁም። ኦልሞስት ከአንዷ ጋር ግንኙነት በሚያደርግበት ጊዜ ሁለታችንን ረፍት ምናምን እያደረግን አይደለም። እስቲ ካለ ከየት እንደሚያመጣው ሁላ አላውቅም። መጀመሪያ አካባቢ በጣም አዲስ ነን ነበር ለዛ ነገር፣ ግን ስትለምጁ ኖርማል መስሎ ይታይሻልና አሁን ላንቺም እንደዚህ የሆነብሽ ምንድነው ከምታውቂው ነገር አኳያ በጣም አዲስ ነገር ነው። እኛ ግን ምንድነው በቃ ሰውነታችን ተላምዶታል። ይሄ እንዴት ነው እናውቃለን። በቃ እሱ መጣ ማለት ለሱ እራት ሰርተሽ ምናምን የሆነ ነገር ምናምን ቡና ፍልተሽ ምናምን ምንም ታደርጊ ያ ነገር ከጭንቅላቱ ሊወጣ አይችልም። ማለት ቀጥታ መጣ መግባት ነው። እሱ አይናገርም። በቃ ታውቂዋለሽ። ቤት ውስጥ መኝታ ቤት አይደለም፣ በረንዳ ላይ፣ መናፈሻ ላይ፣ ኪችን በቃ የትም ነው። እኔ ማለት ኖርማል ወንድ እኮ አለው የሆነ ፍላጎት አለው። ከሴት ልጅ በጣም ወንድ ልጅ ፍላጎት እንዳለው እናውቃለን። ግን ይሄ በዛ በሶስት ሴት ሊራሳቸው ወንድ ከዛ ደግሞ በቀን ሲሆን ደግሞ አስቢው። ከዛ ከተፈጥሯዊ ነገር ደግሞ በሰው ሰራሽ ነገር ይቀፋል እኮ ለራስ ለማድረግ አይደለም ለማውራት በጣም ይቀፍ ነገር ነው። ግን ከባድ ነው ማለት እኔ
በጣም ብዙ ወንዶችን ከማየት የተነሳ ምን ይገርመኛል እነግራቸዋለሁ ያሳለፍኩትን ህይወት ምናምን እናወራለን እና በዛን ጊዜ በቃ ያለው ኢነርጂ ነው ማለት በጣም ነው ያረካሻል ምናምን እኮ ነገሩ ምናምን ነገር ግን ደግሞ ሲበዛ ደግሞ አቅም ያሳጣሻል። ትፈልጊዋለሽ እኮ ሰው እንደመሆንሽ ያንን ነገር ትፈልጊዋለሽ ግን እኔ እንጃ ማለት የእሱ ተለየ እና ምክንያቱ ምንድነው ለማውራት ምናምን ሞክረን ነበር። በቃ አንቺ የምትፈልጊው ነገር ከተደረገልሽ ምናምን ነገር በቃ የሚታየው እሱ በገንዘቡ አንቺን ገዝቶ ያስቀመጠሽ ዕቃ ነው። እሺ እኔ አምኜበት መጣው ይባል ግን ማለት እሷ ደክማበት እኔ እንትን ብሎ ምናምን ነገር ማለት የሆነ የምታስብ ነገር አለ መጀመሪያ ተነግሮሽ የሚመጣው ነገር እኔ መሰለኝ በቃ እንደ ኖርማል ስለሚያፈቅራት ነው ስለሚወዳት እሷ ከቤት እንዳትወጣና እሷ እንዳትጎዳ እኔን ያመጣኝ ነበር መሰለኝ። ከዛ ተጨማሪ ደግሞ ሶስተኛ ሰው ሲሆን ደግሞ ምን ትያለሽ? ከዛ ደግሞ አንቺን እያሳረፈ አይደለም ከሌላው ጋር የሚለው ሶስቱንም በአንዴ በጣም ከባድ ነው። እሱ ሳይኖር ነው እኛ ልብስ ለብሰን እንቀመጠው አላውልቅም ካልሽ ይቀደላል ምናምን ነገር ግን ምንድነው እዚህ ጋር እኛ ይሄንን ነገር እንኳን እንዳንወጣ ያደረገን ነገር ምንድነው? አንደኛ ነገር በዚህ ነገር አንዴ ተበላሽተናል። ሁለተኛ ነገር ደግሞ ቤተሰባችን ይረዳል እሱ ነው ያኔንም የእሷንም እያንዳንዳችን ህይወት እየተስተካከለ ያለው በሱ የተነሳ ነው። ማለት አሁን እሱ ምን በላ አላሳጣንም ምን ለብሰው አላሳጣንም ከኛም አልፎ ለዘመዶቻችን የተሻለ ነገር መጀመሪያ ከሚኖርበት ኢኮኖሚ በላይ እየኖሩ ነው ያሉት። በማን ጥራት ነው? በሱ ነው። ግን እኛ ምንድነው እዚህ ጋር እያደረግን ያለነው? ይሄ እንደሚስት እንኳን ክብር ማለት ያንቺ ፍላጎት አይጠየቅም። እሷ ታመሽ ፔሬድ ላይ ሆነሽ ምናምን ነገር ምንም አይሰማሽም። እንዴት ማለት ይከብዳል በጣም የራስ ነገር ነው የሚያስቀድመው ማለት ነው። አዎ ይሄ ምንድነው አሁን እንደውም ጸበል ምናምን ነገር ለምን ተናትልም ማለት የሆነ እንዲህ አሁን ጾም ምናምን ሲል አሁን ጾም ገብቷል ጸበል ምናምን እኛም ልንጀምር አስበን ነው። ምን አባል ጸበል ጾም ምናምን ነገር አትጾሙ ጾሙ እናንተ ከፈለጋችሁ ግን በዚህ ጾም የሚባል ነገር የለም። መንፈስም ነው እንላለን አንዳንዴ ግራ ነው የምንጋባው ማለት ሌላ ክፋት የለውም እኮ ሁሌ በቃ ዴይሊ በቃ ስራ ቢያስከሳ ስንት ሰዓት ይመለሳል? በእርግጥ እኛ አሁን ምን ስራ ምን ላናቅ እንደሆነ ብትጠይቂኝ ግን ምንድነው ብዙ ጊዜ የሚመጣው 1 ሰዓት ካመሻው 2 ሰዓት ምናምን ነገር ገጠመኝ ከከሰዓት አረ እንደዚህ ሱስ ምናምን የለበትም። ይሄ ዝም ብሎ ከጓደኞቹ ጋር ምናምን ለመዝናናት በፊት እንኳን ገኔ ጋር እንትን ይሄ ለመዝናናት ምናምን ለመመሳሰል ትንሽ ሰውን ለማየት ምናምን እንዲህ ይዞ ይቀመጣል እንጂ ኢየሱስ እንደዚህ ምናምን እኛ እስካሁን እስከምናውቀው ምንም ነገር የለም። ለቤት ውስጥ ምንም የሚጠቀመው ሺሻም ሆነ ምንም አይነት ነገር የለም እኔ እስከማውቀው ማለት ነው። ያው በእርግጥ እኔ ያን ህይወት ስለማውቀው ልረዳው ትንሽ ስለምችል ነውና በግልጽ ከኔ ጋር መጀመሪያም ስለወራን ያንን ነገር ምናምን ስጠይቀው ምንም እንደሌለ ነው እኔ እስከማውቀው። ግን ደግሞ ይሄ ጤነኝነት አይደለም ማለት ብዙ ወንዶችን እንደነገርኩሽ በጣም ብዙ ወንዶችን ስለማውቅ የእሱ ደግሞ በጣም ተለየብኝና ማለት አንዳንድ ጊዜ ወደዚህ መምጣት ስህተት ነው እላለሁ ለራሴ ማለት ነው። ማለት እኔ ከብዙ ሺህ አንድ ከመሆነውን ነገር በአንድ ሰው ማገኝ ከሆነ እሱ ይሻለኛል። ምክንያቱም እኔ እዛ ጋርም ተደስቼ አይደለም እዚህ ጋርም ግን አሁን ደስተኛ ሆኜ አይደለም የተሻለ ነገር መስሎኝ ነው። ግን አሁን ስቃያችን ነው የበረታው እና በቃ በጣም በቃ ያ ነገር ከኛ ጋር ራሱ በጣም ተላምደናል። በጣም ቢሰለቸንም ምናምን ነገር በቃ እኛም ሱስ ሆኖብናል ማለት በየቀኑ ምንም ነገር በምታደርጊ ሰዓት ወደድሽም ጠላሽም እዛ ነገር ውስጥ መዘፈቅሽ አይቀርም እና ፊክስ ማድረግ ነው እናንተ ሲሆንባችሁ። አዎ ማለት በቃ አንዳንዴ እንኳን የሆነ ትንሽ ሰዓት ረፈድ ካረገ እንኳን በቃ የሆነ አይነት ስሜት ውስጥ ነው የምንሆነው ማለት ለምንድን ነው የማይመጣው ምን ሆኖ ነው ምናምን ነገር ስለሱ ተጨንቀን እኮ አይደለም ያ ነገር ስለቀረ ነው። በቃ የሆነ ውስጥሽ ያለመደው ነገር ሲቀርበት ውስጥሽ የሚፈጥረው ነገር አለ አይደለ? ያ ነገር ተላምደናል እና ከዛ ሁኔታ በቃ አሁን እኔን እንኳን ብትጠይቂኝ እኔ ከሌላ ሰው ጋር ግንኙነት አድርጊ ምናምን ብትይ የእሱን ያህል ያስደስተኛል ብዬ የማስበው ወንድ የለም።
ሳላሸሽ ግልጽ ስነግርሽ ማለት ነው። ምክንያቱም ከተለመደው ውጪ ሌሎች እንኳን የውጭ ቪዲዮዎች ምናምን ነገር እያሳየን ነው እንትን የምንለው ግንኙነት የምናደርገው እና በዛን ወቅት በቃ አለ የተባለ አይደለም ማለት በቃ የሆነ እንዴት ብዬ ላስረዳሽ ከተለመደ ውጪ ነው እና እያንዳንዱ ቪዲዮ የውጭ ቪዲዮዎችም እያንዳንዱ አዲስም መጣ ምንም ይሁን እናደርገዋለን አይቀርም። በቃ እኛም ያ ነገር በቃ ለምደነዋል እና ያ ነገር ሲል ራሱ አንዳንድ ጊዜ ወይኔ ምን አለ ቶሎ በመጣና ምናምን ነገር ምንልበት ሁኔታም አለ። እስቲ እናንተስ እሷ ያመሰላትን ነግራናለች፣ የሚፈጠረውን ነግራናለች። እናንተስ ደግሞ የምትጨምሩት ነገር ያልነገረችን ነገር እስቲ ያው ሊያ ያለችሽ ነገር በሙሉ ትክክል ነች። እያንዳንዱ ቪዲዮዎች ላይ እኛ ጋር ተግባራዊ ይሆናል። ከዛ ህመም አለ ሁላችንም ላይ የሆነ ህመም እኮ አለ፣ ግን አዳፕት አደረግነው መሰለኝና አሁን ላይ ልክ እንዳለችሽ ሲዘገይ አይደለም አይቀርም፣ ግን ሲዘገይ ህመሙ እንዳለ እናውቃለን። እንደምንሰቃይ እያወቅን እስኪመጣ ግን እንናፍቃለን። ከዛ በላይ ያው እንደምታዩ ሶፋችንም እንደዚህ የተደረገው ለሴክስ እንዲመች አስተካክሎት ነው ራሱ ማለት ነው። መኝታ ቤታችንም አይተሽዋል፣ ፍራሽ ነው ያለው። ፍራሽ ያደረገው ለኛ ምቹ እንዲሆን ለራሱ ሴታፕ ነውና እያንዳንዳችን እኔ እንዴት እንደማስረዳሽ ሁሉ ቃላት ያጥረኛል። እያንዳንዱ ሴታፕ የሚያደርገው ለሴክስ ያለው ፍቅር ነው እና ምናልባት ሽንት ለመሽናት እንኳን ሌሊት ከተነሳ ይቀሰቅሰና ሴክስ እናድርግ ነው ሊለን የሚችለው ማለት ነው። በዛ ልክ ነው። ያን ያክል እንግልት አለ። ፕላስ ደግሞ ስሜታችን ወረድ ካለ እሱ ሴክስ እያደረገ ስሜታችን የሚቀዘቅዝ ከሆነ ይገርፈናል ወይ ፀጉራችን ይነጫል። ብቻ ገላችን ብታዩ የሁላችንም ሰንበር ነው፣ የሁላችንም ምልክት አለ፣ አሻራ አለ። ለሽንት ምናምን ሲነሳ እንኳን ሌሊት ላይ ምን ሰዓት እንደሚነሳ እናቅ፣ ግን በተነሳ ሰዓት ሴክስ እናድርግ ይቀሰቅሰናል እና ሴክስ እናድርግ። ለእንቅልፍም ቢነሳ ማለት ነው። አዎ እንቅልፍም ቢካለውም ከተነሳ ለሽንት ለመሽናትም ሊሆን ይችላል ወይ ብቻ በሆነ ኬዝ እንኳን ቢነሳ ሴክስ እናድርግ ነው ሊል የሚችለው እና ስሜታችን ወረድ የሚልበት ከሆነ ቀዝቀዝ ካልነበት ይገርፈናል ማለት ይገርፈናል ስልሽ አሁን ስሜት የኔ በጣም ከወረደበት ሴክስ እሱ ስሜቱ እኔ እንዴት እንደሆነ አላውቅም፣ የሆነ ብቻ አያልቅበትም፣ ፓወር ምናምን አያንሰውም እና ጥፊ ሊሆን ይችላል፣ ቀበቶ አጠገቡ ካለ፣ ጫማም ካለ በቃ የሚመታ ነው የሚያደርጋችሁ። አዎ በቃ ሞቲቬት እንድንሆን የለም ያን ነገር በጣም እንድንፈልገው ልክ እንደዛ በጫና ማለት ነው። ፀጉራችን ይነጨናል። በቃ የማያደርገውን ነገር ጠይቂ እና በዛ ልክ በጣም የሚያሰቅቅ ነው የሱ። በጣም ከባድ ነው የነገራችሁ ነገር። በዱላ እየተመታችሁ ምናምን ነው የምታደርጉት እና ለሰሚው ግራ ያጋባል። በጣም ነው የሚዘገነው። እንደዚህ አይነት ነገር ደግሞ እኔ እስከዛሬ ሰምቼ አላውቅም። ከእናንተ አንደበት ነው የምሰማው። አንቺስ የምትናገሪው ነገር? ብንናገረው በራሱ እኮ የኛ ጉዳት ተነግሮ ያልቅ ነግሮሻል። እነሱ እኔ ቅድም ስነግርሽ ነበረ በጣም ከባድ ሁኔታ ውስጥ ነኝ ያለን እና ልጅ ነው። አንዳንዴ ሱስ በእርግጥ እንደ ሱስ ሆኖብናል። አሁን አንዳንዴ ሱስ የምትጀምሪው ሳታስቢ ነው። የስጋ ሱስ እንኳን ቢሆን የመጠጥ ሱስ ቢሆን መጀመሪያ ሰዓት ላይ ያን ያህል ነው ሳታስቢው ገብተሽበት፣ በኋላ ግን መውጣት ይከብድሻል። ይሄ ሴክስ ማድረግ ለኛ ህመም ነው፣ ያቆስለናል። ስጋችን አልቆ ውስጣችን ሁሉ ደምቷል። ግን እንደዛም ሆኖ እንኳን በቃ እንደሱስ ተላምደነዋል። መተው አንፈልግም። ምንም ቢሆን በቃ እሱን ብቻ ነው የምንጠብቀው። እንደምትሆኑ ቤታችን በፈለግሽ በቃ ሴክስ ማድረግ ነው። ማንም የለም ግቢ ውስጥ እኛ ብቻ ነን የምንኖረው። ሌላ ሰው የለም፣ ማንም አይመጣም። በቃ ከኛ ውጭ ማንም አይመጣም። አራታችን ብቻ ነን እዚህ ግቢ ያለ ነው እና እርስ በእርሳችን
በቃ አንተፋፈርም ሁሉ ምክንያቱም ተላምደነዋል። ልብስ እንኳን የምንለብሰው ብቻችን ስንሆን ንፋስ እንዳይመታን እንጂ እሱ ሲመጣ ጠብቀን በቃ ሁሉም ነገር ለሱ ዝግጁ ሆነን ነው መጠበቅ ያለብን። ራስ አዘጋጅተን ሳይሆን የምንጠብቀው ሰውነታችን ገልጠን ነው የምንጠብቀው። ገላችንን ነው ለሱ የምንሰጠው። በቃ የሱ እኔ ለመናገር በራሱ ቃላት ያጥረኛል። እንዴት ይሄን ያህል ሰው እስካሁን እኔ አይቼ አላውቅም፣ ሰምቼ አላውቅም እንደዚህ አይነት ነገር። መጀመሪያ ሲያጋጥመኝ በራሴ ህይወት ነው ያየሁት። ይሄን ያህል ለሴክስ እንደዚህ አይነት ማት መኖር ነው። 3 ሴት ቀን በቀን ብቻ ሳይሆን በየሰዓቱ እኮ ነው። እረፍት የሚባል ነገር የለንም። እኛ የምናርፈው በቃ ስራ ሲወጣ ነው። ምን ልበልሽ ከባድ ነው። የሆነ ሰዓት እንደው ያው እንደ ተፈጥሮ ነው። ከተፈጥሮ በላይ እሱ የሰው ሰራሽ ነገር እንደሚጠቅም ነግረንሻል ነው። እስቲ እኮ ያው ማህፀን ላይ ቀረና ሆስፒታል መሄድ ነበረብን፣ ግን ቤት እንድንወጣ ይፈልግ። ከተወሰነ ሰዓት በኋላ ራሱ አወጡ። ሆስፒታል አልሄድኩም። የኛው ቁስል በቃ እስቲኩ ባንቺ ሰውነት ነው የቀረው። ሐኪም ቤት እንድትሄዱ አይፈልግም። ራሱ ነው የሚያወጣው። እሱ ፍላጎት የለውም ማለት ያኔ በሰዓቱ በጣም ተደናግጥ ምናምን ነበረ ማለት በቃ ትሞታለሽ ብለን ነበር ያሰብነው እና ቶሎ ሄደን እንትን ይባል ምናምን ሲል ያታየው የእሷ እንደዚህ መሆን አይደለም በቃ ነው ያወጣዋለሁ ምናምን ነገር ምናምን እና ራሱ ያወጣው እና በጣም ታማ ምናምን ነበር። ያን ሁላ ርህራሄ አልነበረውም። በቃ በሰዓቱ የዚህ ነው ያለው። በቃ ልጁ ጭንቅላቱ የተደፈነው በእንደዚህ አይነት ነገር ማለት አይደነግጥም ማለት ሌላ እንኳን ግን ምንም የለበትም። ሌላ ነገሮች ላይ ምንም የለም። እኛ አሁን ጭንቀት የሆነብን ያ ነገር ነው ማለት የዚህን ያህል ነገር እሱ በዚህ ልክ ይሄን ነገር ይፈልጋል። እንደነገርኩሽ ኖርማል ፍላጎት እና ስሜት ብቻ ቢሆን እኮ ኖርማል ነው ምንም ማለት አይደለም። ግን ሰው እዚህ ሞት አፋፍ ላይ ደረጃ ደርሶ ከአንድ ሁለት አልበቃው ብሎት አናቅም። አሁን እኛ እዚህ ጋር 3 አለን እንጂ ሌላ ቦታ ስንት ሳይስቀምጥ አናቅም። ስራ ብሎ ሄዶ ምን አድርጎ እንደሚመጣ አናቅም። ቤት ውስጥ አስረናል። እስረኞች ነን። ለምንድን ነው ቆይ ላስቆምሽና ለምንድነው ከቤት አንወጣም ብላችሁኛል ቅድም ስትደውሉልኝ። አሁንም እንደማትወጡ ነው የነገራችን የነበረው። ምክንያቱ ምንድነው? ከዛው እንዳትገናኙ እንዳትወጡ ፈልገው መጀመሪያ እንኳን ወደ ውጭ የሚያስወጣ ምንም ጉዳይ ስላልነበረ ነው። አሁን እዚህ ስገባ ቤት ውስጥ የሚያስፈልገኝ አስቤዛ እሷም ሁላችንም የሚያስፈልገን ቀርሞን ተዘጋጅቶ ራሱን ይዞ የሚመጣው። ይሄን ያክል ምን አስከፍተንህ ነው? 3 ሚስት እንደደባል አንድ ላይ እያኖርከን ተበልተለኛ መውጣት ነው የምንፈልገው። በቃ ከዚህ በላይ የታባሽ ምቶች በቃ የታባሽ ይበቃል። ነገር አስጠልቶናል። ከአቅማችን በላይ ሆኗል። ምኑ ንገሪኝ እስቲ ምኑ አጥፋልኝ። እሻውን ካሜራ ምንም እሱ የሚያጠፋው ነገር የለም። አይጠፋም። አንተ እስካሁን ያደረግከው ነገር ሁሉም ነገር እያንዳንዱ ነገር መረጃ አለን። ደረግዛችሁ አይደል ይጠራችሁ ይችላል። እናውራ። እናንተም ካላችሁበት ችግር በቃ ማውጣት እኮ ነው። ይኸውልሽ ውጪ በቃ ከቤታችን እንዴት ተውጣለን? እኛ ህይወታችን እኮ እንፈልገዋለን። እና በእናትሽ እኛም ሱሰኛ እየሆንን ነው። 3ታችንም በቃ ሱሰኛ ሆነናል። የኔን ታየው ግን እሷ 3 ወሯ ነው፣ ግን በ3 ወር ሱሰኛ ሆናለች አሁን ላይ እና ያለው ሁኔታ በጣም ከባድ ነው። ይሄን የሚያክል ነገር ነው ማህፀንሽ ውስጥ ተቀርቅሮ ሐኪም ቤት አትሄጂም ምናምን እያለሽ የነበረው በዚህም ጥሩ ስሜት እየተሰማኝ አይደለም። በእናትሽ ለምንድን ነው የማትረጂን? ቆይ ለምን አትወጭልንም? እኛ ባመጣንሽ ነው እንደዚህ የምትሆኚው። እኛ እያስረዳንሽ እኮ ለምንድን ነው የማትሰሚን? ማውራት ካለብን እናወራለን። ምንድን ነው የተፈጠረው? ምንድን ነው የተፈጠረው? ታጠፋለች።